በባለፈው ክፍል የኔም ጥያቄ ስለነበር እሰይ ነው ያልኩትኝ። አይ እንመጣለን እዛ ሲለው ልቤ ቀጥ ድው ነው ያለው ብለን ነበር ያቆምነው። ሀይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 25። ልቤ ቀጥ ድው ነው ያለችብኝ። ስልኩ እስከሚያልቅ መጠበቅ ስላልቻልኩኝ አንሄድም እንዴ ብዬ አፈጠጥኩበትኝ። ስልኩን እንደያዘው ሳይዘጋ መጥተሻል፣ በዚህ ሰዓት እንዴት እንሄዳለን ብዬ ነው አለ። ለሁለታችንም እየመለሰ ነበር። እረ ብንሄድ ነው የሚሻለው፣ ቅርብ አይደል፣ ምን ችግር አለው ብዬ ቀለል አድርጌ አወራሁትኝ። ደስ የሚለው ቢኪም ስልኩን ተቀበለ። ፈጠን ብሎ አባ ብትመጡ በጣም ነው ደስ የሚለኝ፣ ግን አቡ ናፍቃኛለች እኮ አለው። ገና ድምፁን ስሰማው ፈገግ የምለው ነገር አለኝ። የብኪ አባትም በትንሹ ፈገግ አለና እሺ መጣን በቃ ብሎ ስልኩን ዘጋው። ከዛ ወሬያችንን ቀጠልን። በጣም ብዙ ነገር ነገረኝ። መቼ ብለን ስናወራ የበለጠ እንዲመሽ አደረግነው። ገና መጣን ስንል ጨረስንና ወጣን። በመኪና እየሄድን ራሱ ስናወራ ነው የሄድነው። ወደ እነ ብኪ ጋር እየተቃረብን ስንመጣ ግን ስላዳመጥሽኝ በጣም አመሰግናለሁ። ከማንም ጋር በዚህ ልክ ተቀራርቤ አላቅም። ሁልጊዜ ስራና ስራ ላይ ብቻ ስለማተኩር ማንም ቀርቦ አውርቶኝ አያቅም። ስገምት ግን አብዛኛዎቹ ማውራት የምችል አይመስላቸውም መሰለኝ ብሎ ሳቅ አለ። ለፈገግታው ምላሽ ቆጠብ ያለ ፈገግታዬን እያሳየሁት ምናልባት ቀርበን ስናወራ እኔም ልክ ነበር ስንቀራረብ እንቅስቃሴዎችክ እንዳለ የመልእክት ናቸው እኮ። ስገምት ግን ስልጣን ሀብትክና ዝና ወጣ ስለሚያደርግህ ነው ማለት። ማንም ቢሆን እንደ ማንኛውም ሰው ቀርቦ ሊያወራክ አይችልም። እኔም የኔነቴን ስሜት አዳፍኜ ነው አልኩትና ሁለታችንም ተያይዘን ከት ብለን ሳቅን። ሁሉም ሰው ከላይ እንደሚታየው አይደለም። አንዳንዱ ከላይ ስታይ ንጹህ የዋህ ይመስሉሃል። ልክ ስትቀርብ ግን ምን ያክል ሰይጣን እንደሆኑ ይታወቃል። አንዳንዶቹ ደግሞ ከላይ ክፉ ኮስታራና መጥፎ ይመስላሉ። ልክ ስትቀርባቸው ምን ያህል መሳቅ የሚያምርባቸው የዋህና ጥሩ መልካም ሰዎች መሆናቸውን ትረዳቸዋለህ። የቢኪ አባት ማለት ልክ ያ ሰው እንደማለት ነው። ከላይ አይቸው ለልጁ የሚያስብ ኮስታራ፣ ገንዘብ የሚያሳድድ ሰው፣ ጨካኝ፣ ብቻ በጣም ብዙ የማይመጥኑትን ማንነቶች ሰጥቼው ነበር። ስቀርበው ግን ፍጹም የተለየና ምርጥ ሰው ነው። ከደቂቃዎች በኋላ ሆስፒታል ደረስን። ሌሊት ሆኖ ራሱ ውስጡ ቀን ነው የሚመስለው። ነርሶች አሉ፣ ጽዳቶች አሉ፣ የደመቁ መብራቶች፣ ብቻ ሁሉም ነገር አለ። ቀጥታ ወደ ቢኪ ክፍል ሄድን። ከፍተን ስንገባ አለምዬና ብኪ እጅ ለእጅ ተያይዘው የወዳቸውን እያወሩ ይመስላል። ክፍሉ ውስጥ ሁለት የተለያየ አልጋ ተጨምሯል። አንዱ ላይ ጀሪ፣ አንዱ ላይ ያቤጽ ለጥ ያለ እንቅልፍ ላይ ገብተዋል። ክፍል እንደገባን ሁለቱም እየተመለከቱን በአንድ ድምፅ ቆያችሁ እኮ አሉን። እኔና ሰለሞን ደግሞ ተያይተን ሳቃችንን ለቀቅ ነው። እነሱ በግርምትና በጥያቄ ፊት ትክ ብለው ሰከሩ እንዴ በሚል አስተያየት እያዩን ነበረ። እነሱ ምን አስበው እንደዛ እንደሚያዩን አሰብንና በድጋሚ ይበልጥ መሳቃችንን ቀጠልን። ከኛ ከት ብሎ መሳቅ የተነሳ በአንዴ ከእንቅልፋቸው ተነሱ። ከተኙበት ቀና ብለው ፍጥጥ ብለው ተመለከቱን። የዛኔ የምር ከአቅሜ በላይ ሆነብኝና ማቆም እስከቅተኝ ድረስ ከት ብዬ ሳኩኝ። በሁለታችን ያልታወቀ የሳቅ ምንጭ። አራቱም ግራ በመጋባት ቁመው እያዩን ነው። ከዚህ በላይ እነሱን ግራ ላለማጋባት ብለን እንደምንም ወደ ራሳችን ተመለስን። በየተራ ደህና መሆናችንን ነገርናቸው። አባ ምን ተፈጥሮ ነው ንገረኝ አለ አቤል ግንባሩን እየሳምኩትኝ። ምንም የተፈጠረ ነገር የለም፣ ምን አስደነገጠ? ግን ደህና ነክልኝ አልኩትኝ። እኔ 27 ዓመት ሳቁ እንደዚህ
ሳቀው። ሲስቅ አይቼው ስለማላቅ እኮ ነው ብሎኝ በትንሹ ፈገግ ብሎ ተመለከተኝ። ከኔ ጋር መዋል እንደዚህ ነው እንግዲህ ብዬ ራሴን ቆለል አደረኩኝ። ስንወጣ ከነበረበት ነገር አንጻር እንደዚህ ስላልጠበኩኝ ይመስለኛል ግን እንደዚህ የሚለኝ አለና ሁሉም ሰላም እንደሆነ አስመስለንም ሆነ ነገር ናቸው። አለም እያቅፋ ግንባሬን እየሳመች ከድሮውም እኮ መልአክ የሆንሽ ልጅ ነሽ የኔ ልዕልት አለች። ከዛም ትንሽ እያወራን ተሳሳቅን። ተካፋፍለን ተኛን። በጣም ደክሞኝ ስለነበር ወዲያውኑ ነው እንቅልፍ የወሰደኝ። ከተኛው በኋላ ግን ጓ የሚል ድምፅ ከእንቅልፌ ቀሰቀሰኝ። ከሆነ ጊዜ ጀምሮ ማንኛውም ድምፅ ይረብሸኝና የችግር ድምፅ መስሎ ነው የሚሰማኝ። ነርስ የቢኪን ሁኔታ ለማየት በሩን ስትከፍት እኔ ደግሞ የጦርነት ድምፅ አይቼ በጣም ተረብሼ ነበር። በድንጋጤ ብርግግ ብዬ ተነሳሁኝ። እንቅልፍ አልወስድ ብሎት የሚቁለጨለጨውን ቢኪ በሚያሳዝን ፊት እያየችው ነበር። የኔ አባት በጣም እንደደከመው ፊቱ ላይ ይነበባል። ቀስ ብላ ገብታ የሆነ ነገር አየችና በፈገግታ ተሞልታ በጣም ደህና ነህ እንኳን ደስ አለ ካለችው አንድ ቦታ ለሰዓት መቆየት የማይችል ልጅ ተኝቶ መዋል ሰለቸው መሰለኝ። ነገ ከዚህ መሄድ እችላለሁ ነርስ በእናትሽ አላት በሚያሳዝን ድምፅ። ብችልና ህመሙን ተጋርቼው ከዚህ አልጋ ላይ ወርዶ ቢንጎራደድልኝ ደስ ባለኝ ነበር። ከዛ መልሼ ብተኛ እንቅልፍ እንደማይወስደኝ ስላወቅኝ ወርጄ ወደ ቤቴ ሄድኩኝና እጁን ያዝኩትኝ፣ ጭብጥ አደረግኩትኝ። ነርሷ ግሉኮስ እየሰካችለት ቀና ብላ አየችንና እህት እኮ ሁሌም ከጎን ናት፣ ማን ነው ትልቅ አለችን። ሁለታችንም በፈገግታ እየተመለከትናት ማን ይመስልሻል አልኳት ቀስ ብዬ። ወንዶች እየረዘሙ ስለሆነ በቁመት ብቻ እድሜ አይገመትም ብዬ ነው እኮ አለችን። ደስ የምትል ሰው ናትኝ። በአንዴ ተቀራረብን ማለት ይቻላል። ቀለል ብላ ነው የምታወራው። ቢኪም ቀጠል አድርጎ ከሁለታችን ማን ቆንጆ አላት። የእናት ሆድ ጅጉርጉር ለእናንተ ቤት አይሰራም መሰለኝ። ሁለታችሁም በጣም ነው የምታምሩት እኮ አለችን በአድናቆት እየተመለከተችን። እናመሰግናለን ብዬ ዝም አልኳት። እኔ ነርስን ጨራርሳ ልትወጣ ወደ በሩ ስትጣጋ ለማንኛውም እህቴ ሳትሆን ፍቅረኛዬ ናትኝ በቅርብ የማገባት ይመስለኛም ብሎ እኔንም እሷንም ቆሌያችንን ገፈፈው። ነርሷ ቀልድ መስሏትኝ መሰለኝ ፈገግ ብላ ልትወጣ አለችና መለስ ብላ የምርህን ነው አለችው። አዎ ማርያምን አላትኝ። ደስ የሚለው እሷም አልተመቀኘችብንም። በፍቅር አይን እያየችን ያዝልቅላችሁ፣ እረ ከክፉ አይን ይጠብቃችሁ ብላ ወዲያውኑ ቢኪ ወደ እቅፉ ሳባ አድርጎ ግንባሬን ሳመኝና ደረቱ ላይ አስተኛኝ። መልሶ እንቅልፍ ይወስደኛል ብዬ ባልገመትኩት ጧት በሰለሞን ጉተታ ነው ከቢኪ እቅፍ ውስጥ ከወሰደኝ ጭልጥ ያለ እንቅልፍ ወስዶኝ ዛሬ ቢኪ ነቃ ብሎ ነው የነቃው። በትንሹ የተሻለው ይመስለኝ ነበረ። የሚደረጉለትን ነገሮች ተደራርጎለት ዙሪያውን ክብብ አድርገነው ቁጭ ብለን እያወራን ነበር። ቀኑ እሮብ ነው። በድንገት የሰለሞን ስልክ ጠራ። ድክም ዛል ባለ ድምፅ አነሳ። አሎ አለ በጎረነነ ድምፅ። ከዛኛው ወገን ምን እንደተባለ አላቅም። ወዲያውኑ ዛሬ ነው እንዴት? ስንት ሰዓት ነው አለ ከተቀመጠበት እየተነሳ። ትንሹ እሱን ዝም የሚያስብል ንግግር በሰከነ ንግግሮች አካሄደና እሺ ብሎ ስልኩን ዘጋው። ወዲያውኑ ከኔ ቀደም ብላ አለምዬ ምነው አባ አለችው። ዛሬ እሮብ መሆኑን ረስቼዋለሁ እኮ በእናታችሁ። በሉ ልጆች ተሰብስባችሁ ፈጠኑ፣ ወደ ግቢ ተመለሱ ብሎ አዘዘን። አይ እኔ ከቢኪ ጋር ነው የምቆየው አልኩኝ ኮራ ብዬ ከነሱ በመቅደም። እኛ እዚህ እንሆናለን አለ ያቤጽም ቀጠል አድርጎ።
ተነሱና ሄዱ አልኩኝ እኮ ዛሬ ፋይናል ፈተና የሚጀምረው ነው እኮ ረስታችሁት ነው አይደል? አሁን ግን አስታወስኳችሁ። ስለዚህ ምንም ጎበዝ ተማሪ ብትሆኑም የሆነ ነገር እዩና አስታውሱ። ጥሩ ውጤት እንጠብቃለን። እውነት ለመናገር ሙሉ በሙሉ ረስቼዋለሁ። ከዚህ አማራጭ ስለሌለኝ እስክመለስ ጤነኛ ሆነ ጠብቀኝ ብዬው ወደ ግቢ ሄድኩኝ። የሚያስጠላው ደግሞ ሀሳቤን መሰብሰብ ይከብደኛል። እንዴት ብዬ እንደምሰራም ሳላቅ ወደ ድርም ሄድኩኝ። አየት አደረኩኝና ተመልሼ ወጣው። ከዛ ፈተናዬን ተፈተንኩኝ። ተሰብስበን ቢኪ ጋር ሄድን። ልክ ስገባ እናትዬ ናፍቀሽኝ ነበር እኮ ብሎ እዛ ሁሉ ሰው መሀል አቀፈኝ። በትንሹ ፈገግ ብዬ በዝምታ አቀፍኩት። ከዛም ስናወራ ስንቀለድ ቆይተን ሰዓቱ ሲሄድ ጊዜ እናቴ ጋር መሄድ ነበረብኝ። ቃል ገብቼላታለሁኝ። ብቻ መሄድ አልፈለኩኝም። ሰለሞን አድርሰኝ አብረን እንሂድ ብዬ መጠየቅ ስለደበረኝ ፊት ለፊቴ ቁሜ ስለ እናቴ ሳወራ ነገሩን የተረዳው የቢኪ አባት ተነስቶ አብሮኝ ወጣ። ሹፌሩን እየነዳ ከኋላ ተቀመጥን። በጸጥታ መንገዳችንን ቀጠልን። ፈተና እንዴት ነበር አለኝ። እንደፈራሁት ስላልነበረ ቀላል ነው ብዬ ነው የመለስኩለት። ከዛ ጉዞ በኋላ እናቴ ጋር ደረስን። በጣም ናፍቃኝ ስለነበር እየወረድኩኝ ሄጄ በሩን አንኳኳውኝ። አይከፈትም። ደጋግሜ ሳንኳኳ ከኛ ጎረቤት ያሉ ሰዎች ወጡና እንዳዩኝ ወክ ብለው ተመለከቱኝ ይላል። ታዲያስ ቤተሰብ የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት ካለ እቀበላለሁ። ባይ ባይ ቤተሰብ።